ሰላም ውድ አቤና ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እናንተ ያላችሁበትን እህቶቼ አንድ ነገር ልንገራችሁ። ያላችሁበትን ቦታ መንግስትንም ሆነ ህዝቡንም ሆነ አትናገሩ። እኔ በጣም ያዘንኩት ትናንትና የሆነ ልጅ ሳኡዲ ላይ ይሁን ወንድማችን ነበረ በደንብ ዩቲዩብን ከፍቶ በቃ በደንብ ቲክቶክ ላይ በጣም ተሳትፎ የነበረው ልጅ አሁን ተያዘ ሲሉ በጣም አዘንኩኝ። ምክንያቱም ከሁለት ቀን ሶስት ቀን በፊት እንትን እየለቀቀ ነበረ ለቆ ያው የዚህ ሀገር መንግስት ውጡ እያለ ነው ራሱ ውጣ ምናምን እያለ ያ የተናገረበትን ነገር ምናልባት ተርጉመውት ነው እንደ ያዙት ብዬ አሰብኩኝ። ግን ከዚህ ሁሉ ማለት ነው የራሳችሁን ኮንቴንት የራሳችሁን ሐሳብ አመንጭታችሁ ዝም ብላችሁ ቪዲዮ ልቀቁ እንጂ እኔ ሰው ሀገር ላይ ተቀምጠን የዚህ ሀገር መንግስት እንደዚህ በዚህ ደረጃ መናገር የለባችሁ በፍጹም። መንግስትን አይደለም ህዝቡን መናገር ተውት። ህዝቡን እዚህ አሰሪዎቻችንን ራሱ የቱን ያህል ተለማምጠን እንደምናደር ታውቁታላችሁ። እና እባካችሁ እህቶቼ ወንድሞቼ በመላው ዓለም በአረብ ሀገራት በበረሃ ለዛውም በበረሃ እየተንከራተተ ነበር እኮ የሚሰራው። ይሄንን ቲክቶክ ላይ አንዳንድ ቪዲዮዎችን እከታተላለሁ። ግን የሚገርማቸው አንድ ጓደኛዬ መቸለት ነው አረ ያ ልጅ እኮ ተያዛለችኝ። በስመ አብ ምን ነው ለምን? በጣም የሚያሳዝነኝ ደግሞ ነው ብታዩ። ኧረ እግዚአብሔር ሆይ ቀለል አድርገው ደግሞ ወረቀት የለውም መሰለኝ። እዚያ ሳኡዲ ላይ ያላችሁ ኢትዮጵያውያን ውድ ኢትዮጵያውያን አላችሁ ደግ ኢትዮጵያውያን የሆነ ችግሩን እንትን ብላችሁ እስቲ በሰላም እንደሚለቀቅበትን ወደ ሀገሩ የሚገባበትን ነገር አመቻቹለት። በጣም ነው ያዘንኩት በእውነት እንደ አንድ ኢትዮጵያዊ በቃ በጣም አሳዘነኝ። የሚውልበትንም ስላየው ምንም የሌለበት አሸዋ አፈር ላይ በቃ አሸዋ በረሃ ውስጥ ነው ከብትን በጎች ሲጠብቀው የሚውለውና አሳዘነኝ ማርያም። ከዛ አሁን እንደዚህ በቃ እንደው እህቶች ያደራችሁን ወንድሞቼ እኔ ዩቲዩብ እውነት የራሳችሁን ነገር እንደው የፈለገ ነገር ምንም ይሁን እንደኔ እየዘባረቃችሁ ዝም ብላችሁ ወርታችሁ ልቀቁ እንጂ የሰው ነገር ሰውን እንዳትነኩ አደራችሁን። ያላችሁበትን ህዝቡን አገሩን መንግስቱን ያላችሁበትን ቤት ሁኔታውን በሙሉ እኛ ስራ ነው ያገናኘን። እዚህ ጋር ወዳችሁ አክብራችሁ ስራችን ኮንትራታችን እስከብታልቅ ድረስ ሰርተን አገራችን መግባት ነው ከኛ የሚጠበቀው እንጂ እንደዚህ አይነት እኔ እንጃ። እግዚአብሔር ይድረስለት። እስር ቤት ለማንም አልመኘውም በእውነት። እና ሰብስክራይብ አድርጉኝ በሉ። 1-2 ሰከንድ ልስጣችሁና የአቤና ቲዩብን ሰብስክራይብ አድርጉኝ። ምክንያቱም እናንተ ታዩኛላችሁ ግን ቪው አለው በነገራችን ላይ ግን ያው ሰብስክራይብ የሚያደርገኝ ሰው ትንሽ ስለሆነ ነው። እና ሰላም ናችሁ? በተረፈ እንዴት ናችሁ? እንዴት ይዟችኋል? ራሳችሁን ጠብቁ እህት ወንድሞቼ። ከሁሉ ነገር ከምትናገሩት ከምትሰሩት ከሁሉ ነገር ቁጥብ መሆን አለባችሁ። በቃ እስከሚያልፍ ያለፋል አይደል የሚባለው። በቃ ሁሉን ነገር መቻል ነው። መቻልን የመሰለ ነገር የለም። እግዚአብሔር ከእናንተ ጋር ይሁን። ሁሌ የምለው ነው ሀገራችንን ሰላም ያደርግልን ፈጣሪ። ዞሮ መግቢያ አገር ነውና ሀገራችንን ሰላም ያደርግልን። እና እስቲ ግዴላችሁ ይሄ ቀን እስከሚያልፍ አንገታችንን ጎንበስ አድርገን እንለፈው። ጎንበስ ብለን ወደሽ ከተገፋሽ ቢረግጡሽ አይክፋሽ ነው የሚባለውና እስቲ እንቻለ ሁሉንም ነገር እንቻለ። ሆድ ብዙ ነገር ይችላል እኮ ብዙ ነገር ይችላል። እና ትዕግስት አድርጉ እህቶቼ ወንድሞቼ። ያልፋል፣ ሁሉም ነገር ያልፋል። እና ሰላማችሁ በዝት ይበልልኝ።